ሶስት ንጉሶች ተቀበሉ እና አንደኛው ኢትዮጵያዊ ተቀብለናል። ተኝቶ ያንኮራፋል። ሳልፍ ነው በቃ ድንገት ያስፈራል። መጋኛ የሚመታኝ ስላላቸው ሻሻቸውን ጠምጥመው ታታ ይላል። እነሱ ናቸው የሚታወቁት። በደል ይበል 20 ዩሮ የሆነ ሰው ሰጥቶኝ ያዘዘው ምግብ የ10 ምናምን ዩሮ ደግሞ ለዚህ ነበር ፈልጉ የኢትዮጵያን ካርታ ማማ። ሰላም ሰላም፣ ጤና ይስጥልኝ። እንዴት ከረማችሁልኝ? እንዴት ናችሁ? ሁሉ መልካም ሰላም ነው ወይ ብለናል። እንኳን ወደ ዮኒ ትሪፕ በሰላም መጣችሁ። ዛሬ ከረፈደ ነው የጀመርነው። በጣም ሙቀት ስለነበረ ትንሽ አርፍጄ ልውጣ ነው። ትንሽ ፈድቧል አሁን ቢሆንም ዛሬ ቅዳሜ ስለሆነ ይሰራል ስራ፣ ሌሊት አለ አሪፍ ነውና ዛሬ በደንብ እናያለን ማለት ነው። አብረን እየዞር ዴሊቨሪ እናደርጋለን ማለት ነው። ከቤቴ ነው ገና እየጀመርኩ ነው። አብራችን ቆዩ እላለሁ። መልካም ቆይታ ይመቻችሁ። የሳምንቱ የቀን ቅዱስ ቅዳሜ እየወጣን ነው ሻክቶ ነበር ሰላም ተስፋ አደርጋለሁ። በጣም ቅዳሜ በብዛት ጨባሽ ስለሚበዛ አሁን ገና እየተወረ ጭበሳ ሌሊት ነው። በጣም ሌሊት እስከ በኢትዮጵያ እስከ 9 ሰዓት ይሰራል። በኢትዮጵያ ሰዓት አቆጣጠር ማለት ነው። እስከ 9 ሰዓት ይሰራል ነው። አንድ ሰዓት ቀን እንዳላችሁ መሰለኝ እስከ 10 ሰዓት ማለት ነው። ሰው ነው እና ነገ ሰው ተኝቶ ስለሚል ቤት ውስጥ ኦርደር በጣም ይበዛል። እሑዶች የታወቀ ነው። ዴሊቨሪ ላይ እሑዶች የታወቀ ኦርደር ይበዛል። አታርፍ ሰው ተኝቶ ነው ስራ እንደለም ምናምን። ቅዳሜን በብዛት ስራ የለም። ደግሞ በተለይ ሰው ጊዜ ከቤቱ አይወጣም። በጣም ያልፍበት ቀን ነው። እሑድ ያልፉና ሰኞ ደግሞ ስራ ይደብራቸዋል ምናምን ነገር። ማክሰኞ በጣም ይወዱታል። አይ ቲንክ ትናንት ሳትቀጥላችሁ ትናንት አሉ ብላክ ፍራይዴይ ነበርና እንዳለ ጥቁር ልብሶ ተቀሳሉ። መልካቸው ራሱ እንደዚህ ፒስቲክ ጥቁር ምናምን አውዶ ነገራቸው ጥቁር ነገር ምናምን ተቃብቶች ነበር ያሳልፉታል። አባቴ እነሱ ትንከን እያሉ አብሶ ጀርመን አይሰሙ አይዘው ዛሬ ኪዳነ ምሕረት ሐሙስ አልፋለች እና ቤተሰቤ ጋር ባህር ዳር አሳልፍ ዝግን በጣም ከፍተኛ ነበር ስራቱ ወደ ማታ ወደዛ ከተሻገርኩኝ ቀይ ወጥቷል። ሲጨምር ወደዛ ከተሻገርኩኝ የትኛውም ሀገር ውጭ ስትወጡ ማለት ዩሮፕ ምናምን ሌላም ሀገር ብቻ ይሁን ውጭ ስትወጡ ቀላሉ ቶሎ ስራ የምትጀምሩበት ዴሊቨሪ ትንሽ እንደውም ጀርመን ዴሊቨሪ ለመስራት በጣም አዛ ነው ሲስተሙ። እዚህ ዲሞክራሲው አዛ ነው። አሁን እኛ በሶስተኛ ወገን ውስጥ ገብተን ቀጥታ ከኡበር ጋር ብላችን የሚከፍለን ኡበር አይደለም። እኛ ፍሊት ይባላል። ሶስተኛ ወገን ነው። እሱ ነው እንዳለ ፋይናንሻል ዶክመንታችን እንሰራለን ማለት ነው። ታክስን ቢሆን ማንኛውም እያንዳንዱ እየከፈለ በየወሩ ያስገባልናል። ወይ በተነጋገራችሁት በሁለት ሳምንት ምናምን በተነጋገራችሁበት ያስገባላችኋል። እሱ ማኔጅ የሚያደርጋችሁ ማለት ነው። ማኔጅ ብዙም የለም ግን ፋይናንሻል ሲስተም ውስጥ የሚቆጣጠርላችሁ እና እሱ ደግሞ ከእናንተ ያተርፋል እና እሱ በአለው መሰረት የሚሰሩት እሱ እንደዚህ ባላችሁ መሰረት የሚሰሩት እሱ ገቢ ካላገኘ እንዲጉን ነው እንዲጉን ትደረጋላችሁ ማለት ነው። ስለዚህ ጠንቀም ያ ማለት አንድ ወርደድ ይዛችሁ መቆየት የለባችሁ ከቶሎ ማድረስ አለባችሁ ማለት ነው። በዛ ከሆነ ኩንዲጉን ትባላላችሁ። እሱ እንዳይሆን ደግሞ ቶሎ ማድረስ እና ብሉቁን መውጣ ብዙም አለውበት እንደዛ ማድረግ ነው። እንደ ፊሊቱ ይለያያል። እንደተነጋገራችሁት እና ኮንትራክት እንዳደረጋችሁበት ውል ህግ ማለት ህግ ይለያያል ማለት ነው። ስለዚህ ይሄ ነገር በጣም ይደብራል። ጀርመን ህግ እኔ አልተመቸኝም በጣም ለምን
ቀጥታ ከውበር ጋር ለመስራት ደግሞ ውስብስብ ነው። ንግድ ፈቃድ አውጥታችሁ ምናምን የወብ የከፍላችሁ ምናምን በእኔ ፕሮግራም ከመጣችሁ ትንሽ እንደዚህ ማለት ዲሞክራሲ እንትንም ላይፈቅዱላችሁ ይችላሉ። ላይፈቅዱ ይችላሉ። ሜይ ቢ ከፈቀዱ አሪፍ ነው የሚለው ነገር ብዙም አይታየኝም። ምክንያቱም እናንተ ናችሁ ሁሉ ነገር ታክስ ትከፍሉት እና ጀማሪ ናችሁ። ደግሞ አዲስ ጀርመን ሳታውቁ በደንብ እሱን ጀምራችሁ በደንብ ካልሰራችሁ ወጫችሁ ብዙ ነው፣ ታክሲ ነው የሚወስድባችሁ። ዴሊቨሪ ስራ ማንኛው ዴሊቨሪ አሁን እዚህ ጀርመን ብዙ ዴሊቨሪ እንትኖች አሉ። ኡበር፣ ቦልት፣ ላይፍራንድ ምናምን አሉ። በብዛት ኡበር ነው የሚታወቀው። በግል ኡበር ማንኛውም ሰው ማለት ስለሚችል ማለት ነው። ማኔጅመንቱ አሪፍ ነው። ከሌሎች አንጻር ቦልት፣ ላይፍራንድ ምናምን አይ ቲንክ ትባላላችሁ ትቆጣጠራላችሁ እና ትንሽ ብዙ ሰው ስለማይመቸው ግን ቀላሉ ለመጀመር ኡበር ቀላል ይላል ያስባል። ፊሊንግ ከሆነ ማለት እሱ ደግሞ ስቶፕ እና እሱ እንኳን በጣም ለቃቸው ጋር መምሰል ሲመጣ ወይ ሲል አቀብሉት ማለት ነው። ስለዚህ ኡበር ቀለል ያለው ለመጀመሪያው ስራ ሌላ ስራ ከመፈለግ ስራ ካጣችሁ ከተቸገራችሁ ዴሊቨሪ ስራ ቦልትም አሪፍ ነው ባይዘው እና እነዚህ ዴሊቨሪ የትም ቦታ ስትሄዱ አገራችሁ ውስጥ ማድረግ ያለባችሁ አዲስ ከሆናችሁ ዴሊቨሪ ስራ ማሰብ ያለባችሁ። ሌሎች ስራዎች በኮኔክሽን ሊሆን ይችላል፣ አፕላይ አድርጋችሁ ሊሆን ይችላል፣ ሱስብ ነገር ሊኖራችሁ ይችላል፣ ኢንተርቪው ተደርጋችሁ ሊሆን ይችላል። ግን በቃ በብስክሌት ተገናኝታችሁ ወይም በተንገስታችሁ መስራት በመኪናም መከራየት ትችላላችሁ። መዘርጋር ካላችሁ መግዛት ትችላላችሁ። አቅም ካላችሁ ምናምን እና የትም ቦታ ስትሄዱ ዴሊቨሪ ስራ ቀላል ነው ማለት ነው። ስራውን ለማግኘት ቀላል ነው። ስራው ግን ውስጥ ስትገኙ ቀላል አድርጋችሁ በጣም አታስቡ። ምክንያቱም ሎኬሽን ማንበብ መደብ መቻል አለበት። ሎኬሽን ቀላል ሊመስላችሁ ይችላል፣ ግን ቦታው ካላወቃችሁ ውስብስብ ያለ ነገር ሊኖር ይችላል። አይ ቲንክ አብሶ ጀርመን በደንብ ካላወቃችኋት ዝገግታል ብዙ አይነት የቤቶች አይነታሉ ውስጥ ገብቶ ያን ዲቴክት ያደርግ ውስጥ እና ደግሞ ሰፊ ከተማ ሲሆን ችግሩ ምንድነው? በቃ በጣም መንገዱ በጣም ውስብስብ ይባላል። ትቸገሩ ትችላላችሁ። ለመጀመሪያ ግን ምናምን ተቻናነቁ ምናምን ትችላላችሁ። ያ ሰው ሲጀምር ለመጀመሪያ በጣም ይባላል። ግን እንደዛ ተሰምቶኛል ማለት ነው። እኔ ዛሬ ሌላ ካፌ ስለሰራው ምናምን ሌላ ቤት ስለሰራው ማለት ነው ምንም ትናላለኝ አልከበደኝም ብዙ። ግን ያየው ነበር የአፑ ራሱ የኡበር አፕ ራሱ ነው አፑ የሚጠቀመው ማለት ነው። የራሱ ነው ይመቸኝ። ለምን ሁሉም ነገር ዲቴክት ያደርጋል። ሰውየው ራሱ ዲቴክት አድርጎት ያሳያቸዋል ማለት ነው። እና የራሱ አፕ እዛው ላይ ናቪጌሽን እዛው ላይ ራሱ ተጠቃቸዋል። ኡበር ቀጥታ አፑ ውስብስብ ትንሽ የሚያል መጀመሪያ ላይ ሲጀምሩት ውስብስብ ያለ ነገር ሊመስላችሁ ይችላል። ግን ራሱ ነው ሁሉን ነገር የሚያዛችሁ ምናምን እና ማስተዋል ነው ያለባችሁ። ብዙ ጊዜ አፑን አዲስ በቤዛው የሆነ አዲስ ነገር ሲጀምሩ የታወቀ እና አፑ ራሳችሁን ትምታሩት ምናምን ነው ሲል ራሱ ነው ኮንትሮል ያደርጋል። ሳታስቡት ሁለት ወር ተቀብላችሁ እናንተ አንድ መስላችሁ አንዱ ዛደታችሁ አንዱ ምናምን ግራ ይገባች መጀመሪያ ቀን እንደዚህ አይነት አፑ ላይ ማለት ነው ካላያችሁት እና እኔ ደግሞ ማንም አላሳየኝም ራሴ ነኝ ያደረኩት። እዚህ በብዛት የሚሰሩት ህንዶች እንደዚህ ባንግላዴሽ ምናምን ናቸው። በቃ ሻሻቸውን ጠምጥመው ታታ ይላል እነሱ ናቸው የሚታወቁት በዴሊቨሪ ማለት ነው። በጣም ነው የሚሰሩት። አይገልጸውም ደግሞ በጣም ነው የሚተባበሩት። ከሀገራቸው ራስ መጣ ነው እና አንድ ላይ ነው የሚሰሩት እና እኔ መጀመሪያ በቃ በእነሱ ጋር እንደዚህ መንገድ ላይ እያስቆምኳቸው ዴሊቨሪ የሚሰሩትን ጠይቃቸዋለሁ። በጣም ነው የሚሾሙባቸው። እንደሚላችሁ ታውቃላችሁ። አይ የኛ ፉል ነው ሌላ ቦታ ተስተምረው ማይሰራ ስልክ ይሰጣቸዋል፣ ወይ ደግሞ የሞላ ሰው ስልክ ይሰጣቸዋል፣ ወይም ለሌላ ሰው ምናምን ይሰጣቸዋል። ሳነሱ ነው ኮንቴስት አደረጓቸው አይመልሱላችሁ። በቃ ብዙዎቹ እንደዛ ነው የሚያደርጉት። በጣም ነው የደበረው። እኔ ያለሁበት ከተማ ትንሽ በቃ ለማግኘት አስቸጋሪ ነበረ። አይ ቲንክ በርሊን እና ፍራንክፈርት አሪፍ ነው እና ሙንሽን ዴሊቨሪ ይችላል። እዚህ አድርጭ እኔ ጋም ለምን ትስክት ታላችሁ ፍሊት ማግኘት ከሆነኛል ሶስተኛው በብቻ ቀጥታ ከኡበር ጋር መስራት ስለማችል ማለት ነው። እና መጨረሻ ላይ ምን አደረኩኝ? አንድ ሁለት ወር ሳልጠብቅ አልቀርም
ያኛውን ስራዬን እየሰራሁ በቃ ያኛውን መጀመር ፈልጌ ነበረ እና ምን አደረኩ መሰላችሁ? በቃ እንትን ስል ፍራንክፈርት ላይ የተመላለሱ ሰራ አስቤ ነበር። እኔ ኮሎን ነኝ ያለሁት እና ፍራንክፈርት ዘጭ አለ እንትኖች ማለት ነው ዲፖዎች እነሱ ጋር እዛው ኡበር አፑን ስትጭናችሁ ቬሪፋይ ስታደርጉ እዛው ላይ ያንዳንዱ ፎርም አለ ብታስገቡ ሁሉንም የሚጠይቃችሁ ፎርም ስታስገቡ የፊሊት ኮንታክትም ያወጣላችኋል እና ኮንታክት ብሎ ኮምፕሊት ቢላል ነው ካሱ ነገር ትንሽ በመከራ ከዛ ሳፖርት ገብቼ እንደሱ ጋር ተጨቃጭ ሳፖርታቸው ደግሞ የተመታ ነው። በመከራ ነው የሆነ ሲስተም አለች። በዛ መሰረት ነው ኮሚኒኬት አደረኳቸው። በመከራ ሰጡ ማለት ነው። ኮንታክታቸው እንዳለ ዝርዝር አወጡ። የሙሉ ይጀል መጀመሪያ የዛ አፕሌ ስታስገቡ ኮንታክት ይላል። ኮንታክት ኮምፕሊት ይላል ግን የለም ሙሉ የጀል ሰላው ደግሞ ፒዲኤፍ አለው አኩልኝ ከዛ እሱን ገባና ከዛ ጋር ኮሚኒኬት አደረኳቸው ማለት ነው። ፊሊቶችን ኮሎን ያሉትን ስንታገኘው ሁለት ጻፉልኝ። ከዛ 7 ምናምን ነበር ጻፉልኝ። ከአንድ ጋር ጀመር ከአንድ ጋር ኮሚኒኬት አደረኩና እሱ ምን አደረገብኝ ቶሎ ውል አልሰጠኝም። ኦቨር ላይ ትንሽ የሚያስቸግረው ይሄ ነው። ቶሎ ውል ምናምን ነገር ያዘገያሉ፣ ላይሰጣችሁ ይችላል። ውል ሳታደርጉ ደግሞ መስራት አዛ ነው። ጀማሪ ናቸው። ብር ካልከፈላችሁ ምን ቢሆን ማስረጃ የላችሁ ማለት ነው። ያ ማለት ችግር ነው ማለት ነው። ስለዚህ እሱን ማልፈለኩትን ውል እንዲሰጠኝ ኮሚኒቲ አደረገልኝ፣ አክቲቭ አደረገልኝ። በላይ እሱ ነው አክቲቭ ያደርጉላችሁ በፊሊት ግዴታ ሲሆን ፊሊት ፓርትነር አግኝታችሁ ፊልተሩ ነው ራሱ እንትን የሚያደርገው ማለት ነው። ኮምፒውተር ከኡበር ጋር ኮሚኒኬት አድርጎ ኦንላይን ያስደርጋችኋል። መሰለኝ ኦንላይን ከሆናችሁ መስራት ትጀምራላችሁ እና ያኔ ምን ተፈጠረ መሰላችሁ? ያኔ የተፈጠረው ነገር እንትን አልሰጠኝ አለ። እዛ ሁለተኛው ጋር አሁን ሰላበት ጋር እሱ ጋር ኮሚኒኬት አድርጎ ትካታ አልሰጠኝ ሲል አሁን ከምሰራው ጋር ኮሚኒኬት አደረኩኝ። እሱ ወዲያው ኮንትራክት አደረገልኝ ማለት ነው። ከዛ በኋላ ስራ ጀመርኩኝ። እዛ በፊትም የሆነ ቤት ሰራ ነበር ብያቸዋለሁ። ኖርማል ቤት ነው። እዛ ቤት ስሰራ አውቀው ነበር ዴሊቨሪ ማድረግ ነበር እና ሲስተሙን ምናምን አውቀው ነበር፣ ግን ለየት ያለ ነው። ምክንያቱም ኡበር እና ይሄ አይለያ የራሱ በጉግል ማፕ ነው የምጠቀመው። በኡበር አፕ ነው የምትጠቀሙት። ኡበር ነው ሁሉም ነገር ስቴሊንግ ኦርደር የሚያደርገው ኦርደር የሚያደርጉት አልቆ ራሱ ምናምን ሁሉም ነገር የሚያደርገው እና ትንሽ ፍሌክስ ነገር ነበረው። ኖርማል ባላሳየው ከራሴ ትያኩኝ እና ሰው ደስ ይላል። ግማሹ ቲፕ ይሰጣችኋል፣ ግማሹ አይሰጣችሁ ይችላል። አንዳንዴ አሪፍ ታገኛላችሁ። ሳምንታችሁ የምግብ ወጪ ትሸፍኑበታላችሁ። አንዳንዴ ደግሞ ሳይሆን ይቀራል እና እንደ ሁኔታ ነው። ቲፕ ከፍተኛ 20 ዩሮ የሆነ ሰው ሰጥቶኛል። እኔ ሰክሮ ይሁን እስካሁን ድረስ ግራ እንደገባኝ ነው 20 ዩሮ። ምክንያቱም ያዘዘው ምግብ የ10 ምናምን ዩሮ ምግብ አዞ 20 ዩሮ ሲሰጠኝ በጣም ነው የደነገጥኩት ማለት ነው። በጣም አስከዛቻ ደግሞ ለዚህ ስለነበርና ቅዳሜ ላይ ታስታውሳለህ ወደ አይ ቲንክ ወደ 14 ሰዓት አይ ቲንክ አይደለም ያ ነው ወይ ወደ 2 ሰዓት 14 ሰዓት 2 ሰዓት ወይ 3 ሰዓት እንደዛ አካባቢ ብቻ ወይ ወደ 2 ሰዓት ወይ ወደ 1 ሰዓት ያ እና 20 ዩሮ ሰጠኝ። እኔም 20 ዩሮ ሳገኝ እንዲህ ብዬ የመጨረሻ ብዬ ገባሁ ወደ ቤቴ ማለት ነው። ከዛ ታች ዛሬ ማለት ነው ሰው እየወጣ ነው።
ሰው ዛሬ ክለብዬ ሄደኔ ሰው እንዳለ ይሰው ወደዛ ነው ወር እየሰራ ነው እላቸዋለሁ። Ai ai. አስቸጋሪ ቦታ ነው። ኢትዮጵያ ካርታ ፈልጉ። የኢትዮጵያ ካርታ ማን ነው ደግሞ የሰጠው? ወይኔ ሳንቲም ይዣለሁ። እራሷ እያለኝ ነበር ሰውዬው ማለት ነው። በጣም ነው የሚገርመው። እግዚአብሔርን በጣም ነው ያዘንኩት። ሀገሬን ባንዲራ እያየሁ ሳንቲም ሳልሰጥ ማለፌ ነው። ሰውዬው ወይዘው ይሸቅላል፣ አይገልጸውም። በጣም ነው የሚሸቅለው ለመናገር ማለት ነው። ይኸው እዛ ጋር የባንዲራዎችን እያቸው ላሳያችሁ ማለት ነው። በብዛት ብር ያገኘበት ሁሉም ባንዲራ አለ ነው። የዓለም የሁሉም ዓለም ምን አይሄዶ ነው፣ ግን በብዛት ቱርክ ምናምን ነው። እዛ ጋር ቱርክ በዛ ያለው ያለ ሁሉም ሰጥቶች ናቸው። ባንዲራው ያያችሁ ነው የፈከነው ሳሊም ፒክቸር ያቀረ። እዚህ ጋር ግን ይሄን ባንዲራ ነው አልገባኝም። ይሄ ባንዲራ የማን ባንዲራ ነው? እዛ ብዙ ነው አላውቅም። ይሄን ባንዲራ አላውቅም። ለማንኛውም እስኪ እዚህ ጋር የት ጋር ያለ ነው? ዶም ነው ያለ ነው። እንደዚህ ዙርና ማለት ነው። የዙርና ዶምን እንያት እንዴት ነው አያችሁት? ሰላም ጤና ይስጥልን ብለናል። ታሪካዊ ቦታ በጣም ታሪካዊ ቦታ ነው። ወደ ብዙ አመታቶች ሰላም ተሰራ እንትን ነው። ብዙ አመታቶች ተሰርቷል። ዶም ይባላል። አሁን እንደ ቤተክርስቲያን ያለው ግን መጎብኘትም ይቻላል። እንጎበኘዋለን። ከኢትዮጵያ ታሪክ ጋር የሚያገናኙ ነገር አለ። የአንድ ንጉስ አጽም እዚህ ተቀብሯል ይባላል። ያ አንድ ኢትዮጵያዊ ንጉስ ይባላል። ሶስት ንጉሶች እዚህ ተቀብሯል እና አንደኛው ኢትዮጵያዊ ይባላል። ምክንያቱም የኩሽ ዘር መጣ ስለሆነ ይባላል። ስለሱ ደግሞ በደንብ ሶስቱ ሰገነት ምናምን የሚባለው መዝጋ ታሪካዊ ነገር ውስጥ ገብቻ ይቸዋሉ እና ከኢትዮጵያ የቤተክርስቲያን ስላድን አለ አይደለ? ብላክታኖቹን ካለበላይ ባሉ እሱ እንዳለ እዚህ አይቻለሁ እና የሚያመሳስለው ነገር አለ ከኢትዮጵያ ቤተክርስቲያን ከኢትዮጵያ ተዋህዶ ቤተክርስቲያን ስንትኖች ማለት እና ብዙም ስለ ቤተክርስቲያን እውቀት የለኝም ግን ገርሞኛል እና በእኔ እዛ የሚያዩት ስላዩት ማለት ነው። እና አንድ ቀን ደግሞ ስለዚህ በደንብ እናወራለን ማለት ነው። በደንብ አሳያችኋለሁ። ጀርባ በደንብ እያስባለሁ እና እንዴት ነው አያችሁት? ያ ቅዳሜ ሲሆን በዚህ ሰዓት ስጋ ያስቸግራል ላይ ነው። እስካሁን ትበጣጠራል እና ያስቸግራል። እስኪ ወደ የትምህርት መሰላችሁ አይ ቲንክ ፕሪዝን አካባቢ እዛ አካባቢ ቆንጆ ላይ ጠፋም የባርባሮስ ፕላዛ ነው ሆነን እዚህ ላደረሰው
ሆቴሎች አሉ እዛ አካባቢ ብዙ ትእዛዝ ነው አሪፍ አሪፍ ትእዛዝ የሚበዛበት እዛ አካባቢ ነው። ባርባሮስ ፕላትስ ወይም ደግሞ አጥራ አካባቢ ዙልፍሸር ስትራሰ ምናምን አዛሬ ትእዛዝ ይበዛበታል። እስኪ ወደዛ እንሂድ። Ya che mi bandera ስፋቱ ነው። እዚህ ሆኜ ላሳየው ስፋቱ ማለት ነው። ወደዛ ምክር ይወጣል። Сейчас уже закрыто, но там እንግዲህ ኢትዮጵያ በዘመድ የሚባለው ስራ ሄዶ መስራት ነው። እዚህ ደግሞ በዘመድ ማለት አይገኝም። በዘመድ በምን በብዛት ራሳቸው ልጆች ናቸው ቅድሚያ የሚሰጣቸው። ትክክለኛ መረጃ የለኝም፣ ግን በጫት ሳወራ እንደዛ ነው። እንዲህ ይቻላል እንዴ እንዳትሉ፣ እንዲህ ማለ እንዴ እንዳትሉ። ኮረኮንች ሲታይ አውቀው ነው እንደዚህ የሚሰሩት። ይሄ አሁን እንደዚህ ኮረኮንች አውቀው ነው የሚሰሩት። እዚህ ጋር ግን አስፋልት ይገባል። ከዛ ተኩስ ይመጣል። ለምንድን ነው እንዳይፈጥን መኪና ከባድ መኪና በዚህ ማለፍ አይችልም። ወይ ጽዱ ናት ከተማዋ፣ ጽዱ ናት። ማንም ሰው መንገድ ላይ አይጭንም። ውበት ዛሬ ቀዝቅዟል። ባስ ሻሽ ታርጎት ነው አዝሎ ነው ደረስ ነው አይተካክስ ውበት ነው ይሰራል። Hallo, wie geht es? Alles klar? Ja. Du? Ja, gut. Gut? Ja, heute ist nicht gut, ja? Hä? Heute ist nicht gut, arbeite. Ja, nicht. Aber morgen? Ja, morgen? Samstag ist gut. Immer. Oberlitz? Ja, genau. Und du? Oberitz? Ah, das ist gut. You keep on running. ልጆቻችን እንዴት ነው ጋይዞች? ባይዘው ገና እየተማርኩ እኮ ገና ኤይቱ ላይ ነኝ። ዝም ብዬ ቀባጠርኩ። አትቀባጠር አይሆንም፣ 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 አይሆንም ካልተናገሩ አይሆንም፣ አይሆንም፣ አይሆንም ካላወሩ አይሆንም። አሁን አይችልም እንደዚህ እኔ መጠበቅ አለብኝ። እንደዚህ ማለት ብስክሌት የእግረኛ ለብስክሌት እና ለእግረኛ ቅድሚያ ነው እና ቆሞ የሆነ ሜትር አለው ቆሞ መጠበቅ አለበት። በብዛት እንደዛ ናቸው፣ ህግ አላቸው። የሆነ ሜትር አለ እና እኔ ደግሞ ቅርብ ነኝ፣ መጠበቅ ነበረበት። ይሄ ካሜራውን ማጥፋው ምክንያቱም ዋት እንዳይዘጋብን ወደ ሲመጣ ወራቸዋል። አይ ወደዛ ቀለብ ልበል እና ወደ ባርባሮስ ማለት ነው። ይሄ ኒው ማርኬት አካባቢ ነው የተታገመው ውስጥ ገውና አወራቸዋለሁ ማለት ነው። ቹስ ስፔተር እሺ ጋይስ ውስጥ ልክ እንዳያልኳችሁ ቦታ ስሄድ አልጠራም ፍሊዝም ፕላትስ ማለት ነው። እዚህ አካባቢ ያው እንደነገርኳችሁ ክለቦች ምናምን ያሉት ጋር ሰው ወደዛ
ወይ አሁን እንትን ላይ ራሱ ያደምቁታል ላልሆነ በረንት እንትን ላይ ራሱ ያደምቁታል ማለት ነው። ፓርክ ላይ ምናምን ትልቅ ነው ያደርጉት። መጀመሪያ ትልቅ የተቀበል ነው ስልካችንን መያዝ በጣም ነው የሚያሳዝነው። በጣም በጣም ያዝኑት በጣም ወደ ፋሽን አስራ ስንት ደቂቃ 18 ደቂቃ ተጠቃለች እና ዛሬ ትንሽ ቀዝቀዝም ስላለ ልጠብቅ ካንስል ላድርግ አላድርግ እያልኩ ነው። ለማንኛውም ፍሪዝ ብላትስ በደንብ ይዩት። ወደዛ ምናምን በጣም ድምቅ ያለ ሰፈሩ ያበደ ነው። እዛ ላይ የጨብሲ ሰፈር ነው ማለት ነው። እኛ ስራችን ነው የምንሰራው፣ እነሱ ጨብሳሉ ማለት ነው። በጣም የሚፍታቱት የሚገርምም በጣም ነው የሚገርም። በጣም ከሰኞ እስከ ዓርብ ይሰራሉ። ቅዳሜዎች ዓርብ ቅዳሜ ፍትት ይላሉ፣ እሑድ ለጥ ይላሉ። በጣም ማለት በጣም ነው የሚገርመኝ። ከሰኞ እስከ ዓርብ ግን የክለቡ እነዚህ ቦታዎች ጸጥ ነው የሚሉት። እዚህ ጋር ምናምን ክለብ የለ ምንም ነው። አሁን አዲስ አበባ ከሰኞ እስከ ዓርብ ክፍት ነው ክለቦቹ ሁሉ ምናምን። እዚህ ከሰኞ እስከ ዓርብ ስራ ነው። ዓርብ ቅዳሜ እና እሑድ ክለብ እና ይሄ ነገራቸው በጣም በጣም ነው ያስቀኛል። እንደኔ ደስ የሚል ነገር አለው። በሳምንት አንዴ መፍታታት ጥሩ ነው ካላችሁ አቅም ካላችሁ ማለት ነው። በቀን 30 ምናምን ሺህ ዩሮ አታውጡ። እንደ ጓደኛ በቀን 10 ዩሮ 20 ዩሮ ለማግኘት የምንጓዛት ነው ለሰዓት እንደዛ ጨምሳችሁ ጭራሽ ከኢትዮጵያ መጣችሁ አይሆንም። እንዳታስ ማሰብ እራሱ የለባችሁ። እዚህ ጋር ባሳያችሁ ተገላልጣለች። ናታየት ሰው አይነት ዳዳሉም ብለሽ ከሰው ለይተሽ ራስሽን አግልለሽ እስከ መቼ ሞትሽ እስከ መቼ ሞትሽ ዳዳሉም ብለሽ ራስሽን አግልለሽ እስከ መቼ ሕይወትሽ እስከ መቼ ነገርሽ ይስተካከል ይሆን ራስሽን እያየሽ ዛሬ ነገ ያው ያው ወደሌለበት ሞት አንድ ጊዜ በባህር ወረድሽ ልዩ ነሽ አንቺ ልጅ ልዩ ነሽ አንቺ ልጅ ልዩ ነሽ ራስሽን እስከ ራስሽ ለይተሽ አንቺ ልጅ ልዩ ነሽ ዛሬ ምን አላውቅም። እኔም ራሱ ዛሬ ትክክል አይደለሁም። ትልቅ ብያለሁ ራሱ ማስታስ እስኪ ድንብል ሸቴ ይጠቃት ኮለን ደስ የሚለው ምንድነው? ለእንትና አካባቢ ኮሼብሎ ልጅ ከተማ ናት። ከሌሎች ከተሞች በዚህ በጣም አንደኛ ናት። ብዙ ይወዳታል። አሁን ሌላ ብዙ ቦታዎች ፍራንክፈርት ምናምን በርሊን ሲመጡ የሞተ ሰፈር አለ። በመባለት ራሱ ሰፈሮች አለ። እዚህ ግን ደስ የሚለው እንደዚህ አይነት የሆነ ኮሼብሎ በብዛት ለበዓል ተረቶች አሉ፣ ፓርቲዎች አሉ። በየፓርኪንጉ ፓርክ ያዘጋጃሉ። በየስፍራው ያዘጋጃሉ፣ ይላሉ ምናምን ነገር ብዙ መጥፎ ነገር አታዩም። ክልክላ ነገር ብዙ ይሄ ደግሞ ራሱን የሳተ ሰው ብዙም የሚንዘላዘል ሰው ብዙም አታዩም።
በወይዘሯ ደግሞ አሪፍ ናት ይላሉ። እንኳን በደንብ አላውቅም። ከፍራንክፈርት ከሁሉም ከተሞች ሲቀዘቅዝም ከሌሎች ከተሞች አሪፍ ናት ከሌሎች አንጻር ነገር ወድጄላታለሁ ማለት ነው። ከዚያ ወይ ፊሊንግ ምናምን እያወራችሁ ነበረ። እሺ በዛ ወደድ መጣ የታካባቢ ነው ፊሊንግ ያልኳችሁ ላሳያችሁ። እዚህ ጋር እንደ ስቶር ነው እና እዛ ነው የሚያሱት ማለት ነው። ቢራ ቦክ ዘጋ ይታያችኋል። እዛ ጭቆት ፊሊንግ ማለት ዴሊገር ባይጎ ዴሊገር ስቶር አለ። ትእዛዝ ሲመጣ የሚሰሩት ማለት ነው። ይህም አንደኛው ዴሊገር ስላለ ግን የሚሉት በዚህ ቁጭ ነው የሚሉት። ደስ የሚለው ባይክ በእነሱ ነው ማለት ነው፣ በድርጅቱ ነው። ባይክ አትገዙ ኤሌክትሪክ ባይክ ያ ደስ የሚል ነገር አለው። መጥፎ ነገሩ ምንድነው ካላችሁኝ ያው ቁጭ እንትን ሰዓት ገደብ አለው እና ትንሽ እሱ ሊደብር ይችላል። ሰዓት ገደብ ስላችሁ ሜቢ መጀመሪያ 3 ሰዓት ነው የሚሰጣችሁ እና ስራ ከሌለ ላያራዝምላችሁ ይችላል። እሱ ትንሽ ሊደብር ይችላል። ስራ ካለ ያራዝምላችኋል። በዛ 18 ሰዓት ነው ይችላል። እሱ ይችላል። ሌላው አሪፍ ነው። እንደውም እዚህ ኮሚኒኬት ጓደኛ አፈራላችሁ ምናምን ቋንቋም ጥሩ ነው። አሁን ኦርደር ተቀብያለሁ። ወደ ለዛኛው ቅርብ ስለሆነ ያልበላችሁ ያለው ወደ ለማያደርግ ማለት ነው። ጋይስ ጋይሶች አንደኛ ተቀብያለሁ። አንደኛ ኦርደር ተቀብያለሁ። ሁለተኛ ደግሞ ነው ሁለተኛው በዛኛው ክሊክ ማድረግ እችላለሁ፣ ግን ምንድነው የነሱ ስለሆነ ጋር ማለት ነው። ቦታ እየሄድኩ ስለሆነ ቦታ ጋር ቢሆን ግን አልሰማቸውም። ኒኮ ኒዮ ፒዛ ኒዮ das ja የት ነው ፓርክ የማደርገው መኪናዬ?
በጣም ብዙ ተወልደ ስለሆነ እሱን እያስተካከልኩ እና ትንሽ እንጠብቃለን። ጋይሶች ምን ተፈጠረ መሰላችሁ? ሌላው ደረጃ አለው እዚህ ጋር ማለት ነው እና ይሄኛው አይተምስ በጣም ብዙ ወደ 13 ፒዛ ሻንጣ አይዚ ሲጀመር ትንሽ ነው ሻንጣይም ሲጀመር ኖርማል ትልቁ ሻንጣ 13 ፒዛ ይዘውና መኪና ነው መሆን ያለበት መኪና ነው መሄድ ያለበት እና እኔን አልፎኝ እሱ ደግሞ ተናደደበት ምክንያት እኔ ሶስተኛ ሁለት ሰዎች መጥቶት ካንስል አድርገው ይሄዳሉ እና እንትን ላውራው ማለትና ሳፖርት ገብቶ ቻት እያደረገ ነበርና መኪና እንዲልክ ወይ ደግሞ ሁለት ባይክ ዴሊቨሪ ማኖች ሰዎች ቢልክ ምናምን እንደዚህ ያወራ ምንም ቻት ላይ ያየሁት እዚህ ጋር የሎይስ በጣም ችግር አለባቸው። ቻት ላይ የሚቀመጡ ሰዎች ኤጀንቶች ከአውራዎቹም ይለዋል አንቸው ሊጎን ኢስስ ሚ ላይድ እኔ ራሱ አልማደና ቅጣ ምናምን በቃ መጠበቃችንም ሰዓት የለወደ ልጅ ያለው ስለው በቃ ብሎ ትላለኝ እንጂ የራሱ እንዴት እንዳናደደኝ ሰው ሳፖርት ላይ ያለው ኤጀንት ማለት ነው። እዛ ተቀምጦ መስራት ነው ያለበት። ቾዲክ ውስጥ ላይ ምንም ደግሞ ሊረዳ አይችልም። ፎቶ አንስቶ ላከላት ምናምን በቃ ያዛናቸው ያው ሽማግሌስ ሊስት ለማንኛውም አሁን ከተማው ላሳያችሁ። ዛሬ ቀን ቅዱስ ቅዳሜ ነው በጀል እና ህዝቤ ምን እየሰራ ነው? እየተፍታታ ነው። ዮኒስ ምን እየሰራ ነው? ስራው ቶሊጎ እኛ እንሰራለን ስራችን እነሱስ በታችን ስራ ለሰሪው አሁን ሆቴል አለው። እባክሽ እዛ ጋር ዛሬ ማፑ እየሰራ አይደለም። አዳው ማለት ነው እንትን ብዬ ጀመርኩ ሰዓት አልቃዠብኝም እና ይመስገን ዛሬ እንኳን እየቃዠ ሰፈር ማለት ግን የምታውቁት ስብስብ ያለ ስለሆነ ተፋባቸዋል። ግን ቢሆንም ተፋብኝ ይመስላል። ወዴት እንደምራቃቸው ስለማለት ገና እኔ ገና ምን ሳይሞላኝ ስለዚህ ደግሞ ካለች ማር በል ይኸው እዛ ጋር እያቸው አሁን እዛ ኪዮስክ ምናምን ነገር ያሳያቸዋል። አሁን እዚህ ጋር ኪዮስክ ነው እና እንዳለ ህዝቤ ቁሞ ጠጣሚ እያወራ ነው። ወደዛ ጋር ደግሞ እያስባለሁ እዛ ጋር እንዳለ ቆሞ እየተመሰ ነው እያወራ ምናምን የሆነ ሆቴል ጋር ወይ የሆነች ትንሽ ኪዮስክ ማለት ሱቅ እንደማለት ነው እና እዛ ጋር ለምሳሌ የሆነች ቤት ናት እዛ ጋር
በቃ ሁሌ ይቺ በሚሰት መጠጥ ነገር ቤት ላይ ቦታ መንገዳችን የሳይክል መንገዳችን ይዘናል። ከሌለም አይ ቲንክ በጣም እዚህ አካባቢ ፓርክ ይበዛዋል። ሰዓት ሲያገኙ ማለት ነው። በዛ ጋር በቀኝ በኩል ተኝቷል። ቀን ደግሞ በጣም ፀሐይ ሰዓት ላይ በጣም በቃ ሁለት ነው የሚሉት። እኔ አንዴ የቀን ውስጥ ኖርማል ነው፣ አንዴ ሌሊት እንደዚህ እየመጣ ምን ገብቶ ይጥፋል። በጣም በቃ ይሄ እንኳን ኖርማል እንትን ነው። አሪፍ ነው። ግድ ያለና አያስፈራም እና በጣም ያስፈራል። በጣም ጫካ ነው፣ በጣም ሲበዛ ማለት ነው። እና ጫካ ነው፣ በግራም በቀኝ በቃ ዛፍ ነው እና የመቀመጮች የሰው መቀመጫ ተብሎ የተሰራ መቀመጮች አሉ እና በጣም ያስፈራል። ኦርዶንም ደግሞ ይዤዋል እንዳልተው ካንስል ማድረግ አልችልም ስለያዝኩት ማለት ነው። በቃ ምን ልበላችሁ ባይዘው እዚህ ሀገር ጫካ ሆኖ ሁሉም በእናሱ ቁጥጥር ስለሆነ ምንም አይነት ነገር አደጋ አይደርስባቸው ማለት አሁን ምናምን አታስብ። ሳይታሰብ ከነሱ አምልጦ ምናምን የምትሉት ነገር እንኳን እባብ ምናምን ነው የለም፣ በጣም አይኖርም። ምንስ ነገር ምልክት ካዩ ይዘጉታል ራሱ እነሱ ማለት ነው። ሙሉ በእነሱ ቁጥጥር ነው። ያስፈራል። ጭልም በቃ መጋኛ ይመታኝ ስላላችሁ ሰይጣን ቢወጣኝስ ቲቪ ነው ቦታ ላይ እኔ ግርሜ እዛ ልም ያለ ጫካ በዚህም ጫካ ነው እንዳልኳችሁ ሰው መቀመጫ አለ ወንበር ላይ አንዱ ተኝቶ ያንኮራፋል። ሳልፍ ነው በቃ ድንገት ያለ ጠርፍ ምንድነው ይዞር ሲል እንደዚህ አበረው ሰው ሳይክል መብራት ሳበራ ሰው ተለጥ ብሏል እንደው ማለት ነው። በጣም የገረመኝ አንዳንዴ ለካ ልብሱን ለብሶ ምናምን በስንት ሰዓት ነው ያንኮራፋ። በቃ ምንም እንዳለ ምንም በቃ አለ ድሎት ያለ ሰው ራሱ እንደዛ ይተኛ ነው ካላለ ሰው ልጅ ቦታ ራሱን አይምሮ ካሳመረው ነው በዛ ሰዓት እኔ ፈርቼ በዛ ባይክ ለ5 ደቂቃ ማለት ፈርቼ እሱ ግን ተኝቶ አንኮራፋል ጫካ ውስጥ። ግን በጣም ታቴ ሰው ራሳችን ነው አይ ቲንክ የምንገድበው ብዬ አስባለሁ። ያ ራሳችን ለራሳችን አይሆንም በጣም አይ ቲንክ ራሳችን ነው ነው ማለት በጣም ነገር ተኙ እያልኳቸው አይደለም፣ ግን የታለ በድሎት እዛ ለጥሎ እያንቆራፋ ምናምን ይቻላል ሆኖ በጣም የገረመኝ። ኤኒዌይ ሁለት ወንደር ነበር የታዘዝኩት። አንድ ወንደር ያው ካንስል አደረግ ነው። ያው አንደኛው ወንደር ለማድረስ እየሄድኩ ነው። በጣም ረጅም ደቂቃ ነው የሚፈጀው። ወደ 4 ኪሎ ሜትር ነበረ። አሁን እንደዛ 5 አድርጌዋለሁ። ወደ 10 ምናምን ደቂቃ ነው የሚፈጀው። አጋይዞች አሁን 6ኛ ወንደራችን እንቀበል እየሄድን ነው። ጨለማ ስለሆነ አልቀረጽኩትም። ሌላው ባትሪም የተዘጋ ስለሆነ ለዛ ብዬ ነው። 6ኛው ወንደራችን እንቀበላለን። በጣም አምሽቻለሁ፣ ደካክሞኛል። እንግዲህ እንደምታዩት በጣም ደካከመኝ። ምክንያቱም የለም ቅዳሜ ሲሆን ለሊት ላይ ነው ብዛት ማለት ነው። አሁን 6ኛ ራሱ መሆኑ በጣም ያሉት ነው። ገና ሰዓቱ ድምቅ አላለ። ከ00 በኋላ በጣም ወደዱ ይዘው وفعلت على الشام زكاة شكرا هي
ዛሬ ምን እንደሆነ አላውቅም። ሁሉም እየሰጡኝ አይደለም፣ ምክንያቱም ትልቅ ወልደት ስለሆነ በመኪና ነው ምናምን እያሉ እና ኤዲት በጣም እንደዚህ ያስተምራል። እንደዚህ አጋጥሞኝ ያውቅም ባይዙ እና እንደዚህ ግን አጋጥሞኝ ያውቅም እንደዚህ አይነት ወርደት ማለት ነው። እና የቀደሙም በእውነቱን ነው ያሁንም እያዩት ነበር። ብዙ ነው ማየት አልችልም። ባይዘው ኦርደሩን ማየት የምችለው የኦርደሩን ብዛት ማየት አልችልም። ሲመጣ ማየት የምችለው የሚሄድበት ቦታ እና የምቀበልበት ሆቴል ማየት የምችለው ማለት ነው። እዛ ውጭ ማየት አልችልም እና ቀድሜ አለመቀበል እችል ነበር ቢያሳየኝ ማፕ ላይ ማለት ነው። ማየት ስለማልችል ካነሳሁት በኋላ ያየሁት ብዙ ነው። ሜቢ እየፈራሁ ነው የሄድኩት። በእርግጥ አይቼዋለሁ። እንትኑ ፒዛው ትላልቅ ነው እና ቦርሳ ያስቸግራል። ኤክሴል ነው ሳይዙ ማለት ነው። 32 እንትን ብትሆን አሪፍ ነበረች። ብዙ ጊዜ 32 ነው ጊዜ ኤክሴል ነው። ኤክሴሉ በጣም ትልቅ ነው። አልሰጥም ማለት ነው። ስለማይበቃ አልሰጥም ማለት ነው። ንካው ወደ ቤት አለ እየነካውት ነው። ወደ መሀል ገባል። አሁን እዚህ ጋር እንዳሳያችሁ ይሄ ባቡር አለ ይታያል። እሱ ሁላችንም እንሄዳለን ነው ባቡር ነው አንድ ላይ ነው ተይዘን አለ ጠጋርበት ከፊት መኪና እዚህ ጋር አካዶ አሁን መካው ይለቁ ባትም ይችላል ማለት ባቡሩ ባቡሩ ሩምታታ ታታታታ ሩምታታ ታታታታ መታ ባቡሩ ባቡሩ መታ መታ አሁን እዚህ ጋር መውጣት አልችልም። ዋፍል ዳብ አልቀበል ኦርደር መጣ ይላል። ኦርደር እየጠራ ነው ግን አልተመቸኝም። ቦታው ያ ቤት ደግሞ ስላለ ቀይ ይበቃል። እዚህ አካባቢ ደቡብ አይ ቲንክ እስኪ ሌላ ኦርደር መጥቷል። ሁለት ናቸው እናንሳው እስኪ ታች የት ነኝ? ወደ ኋላ ነኝ።
እንጠብቃለን ትንሽ ደግሞኛል ትንሽ እንጠብቃለን። የመረቀኝ ነው ምርቃት ባተማል ነው ich weiß, aber gut, Zeit eingehen. Aber abgehen. Das war erst geil. Ich weiß noch, was Ärztetheater, das war Franken. ተቀብለናል። ቀጣይ ደግሞ ሁለተኛ ወርደን ለመቀበል እንሄዳለን ማለት ነው። አይ ቲንክ ባትሪ ዘጋ ነው የካሜራዬ። ቀጣይ ደግሞ የት ነው? ሳብዋይ ነው። እዚህ ጋር ደግሞ ሁለተኛ ወርደናችን ማለት ነው። ባትሪ እስከሚዘጋ लड़की बोली लड़की भी तो हाँ भी नहीं खाता हूँ मैं ተቀብለናል። ሁለት ወርደን ይዘናል። ሁለት ስቴዲየም ይዘናል። አሁን እናደርሳለን። አይ ቲንክ እዚህ ጋር ልዝጋው መሰለኝ ምክንያቱም ባትሪ እየዘጋ ስለሆነ እና ዛሬ ትሪፔ ገና 10 መምራት አለብኝ። ገና 6 ማለት ነው መምራት አለብኝ። ነገ ግን 20 እሑድ 20 ግድ ነው። 20 እንሰራለን። እሑድ 20 ትሪፕ መምራት በጣም አለበት። ወደ የታወቀ ነው። ነገ የተወሰነ ልቀጽላችሁ ይችላል። ካደረሱ ደግሞ በሌላ ቀን ዝቃታችኋለሁ። በዚሁ እንቀጥላለን። የተለያዩ ቪዲዮዎች እንሰራለን ማለት ነው። እስከዛው ደህና ሰንብቱልኝ። መልካም ጊዜ ይሁንላችሁ። ቻው